እግዚአብሔር አይዟችሁ ይበላቸው፣ እንባቸውን ያድርቅላቸው። እግዚአብሔር የቀሩት ሌላ ምን ይላል? ሌላ ምን ይላል? ስለዚህ በምንም ጉዳይ ተስፋ እንዳትቆርጡ፣ እንዳትጨነቁ፣ ወደ ኋላ እንዳትሉ። ሁሉን ማን ያውቃል? የሚያስፈልገንን ነገር ሁሉ ማን ያዘጋጃል? እግዚአብሔር ያዘጋጃል። አይደለም የምድሩን ገና የሰማዩንም እግዚአብሔር አዘጋጅቶታል። ኦርቶዶክሳውያን አይዟችሁ። በምድርማ 70 ዓመት 80 ዓመት ብንኖር ሁላችንም እንሞታለን። ሕያው ሆኖ ለዘላለም የሚኖር ማንም ሰው እንሞታለን። ከሞት የሚቀር ሰው የለም። ድሃውም ይሞታል፣ ሀብታሙም ይሞታል፣ ስልጣን ያለውም ይሞታል፣ ስልጣን የሌለውም ይሞታል፣ በአማረ ቤት የሚኖረውም ይሞታል፣ በደሳሳ ጎጆ ውስጥ የሚኖረውም ይሞታል፣ ወንዱም ይሞታል፣ ሴቱም ይሞታል፣ ትንሹም ይሞታል፣ ትልቁም ይሞታል። እንሞታለን። ከሞት የሚቀር ማንም ሰው የለም። ሞት እያለ ክፋት ያሳዝናል። መሞታችን ላይቀር ክፉ መሆናችን፣ አረመኔ ጨካኝ መሆናችን ያሳዝናል። በወንድማችን ላይ መጨከናችን፣ በእናታችን ልጅ ላይ መጨከናችን፣ በወገናችን ላይ መጨከናችን ሞት እያለ ያሳዝናል። እግዚአብሔር በዚህ ውስጥ ለተተበተቡ፣ በዚህ ውስጥ ለተያዙ፣ ይህን እንደ ክብር ለሚያዩት ልብና ማስተዋል ይስጥልህ። መጽሐፍ እንደዚህ ይላል፣ አንተ ሳትጠፋ የምታጠፋ፣ አንተ ሳትወነጀል የምትወነጀል፣ ማጥፋትህን ባቆምክ ጊዜ ትጠፋለህ፣ መወንጀልህን ባቆምክ ጊዜ ይወነጅሉሃል ይላል የእግዚአብሔር ቃል። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 1። ኢሳይያስ 33 ቁጥር 1 አንተ ሳትጠፋ የምታጠፋ፣ በአንተ ላይ ወንጀል ሳይደረግ ወንጀል የምታደርግ ወዮልህ፣ ማጥፋትህን በተውክ ጊዜ ትጠፋለህ፣ መወንጀልህን በተውክ ጊዜ ይወነጅሉሃል አለና፣ አቤቱ ማረን ባንተ ተማምነናልና አለ። እግዚአብሔር ሁላችንን ይማረ። እግዚአብሔር ያዘጋጃል። እንግዲህ ለነፍሳችንም ለስጋችንም ለቤተ ክርስቲያናችንም ለሁላችንንም የሚያስፈልገውን ነገር እግዚአብሔር ያዘጋጅልን። ገና ከገቡ መውጣት ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት መንግሥተ ሰማያት የተዘጋጀልን ሕዝቦች እኮ ነን። ኦርቶዶክሳውያን አይዟችሁ፣ አይዟችሁ። ገና እኮ እግዚአብሔር መንግሥቱን አዘጋጅቶልናል። እሱም ተስፋ አለ። በምድር ያለውን ነገር ብቻ እያያችሁ የተመለከታችሁ አትጨነቁ፣ ወደ ኋላ አትመልከቱ። ይሄ አላፊ ነው፣ ጠፊ ነው፣ ይሄ ጊዜያዊ ነው። የጠዋት ጤዛ ነው። የጠዋት ጤዛ ፀሐይ እስኪወጣ ነው ዕድሜው። ልክ ፀሐይ ሲወጣ ጤዛው ይደርቃል። በቃ አለቀ። ስለዚህ እግዚአብሔር የበለጠውን ነገር እንዳዘጋጀ እሱን አሻግራችሁ ለማየት ሞክሩ። በልባችን የላይኛው መንገድ እናስብ። ከኛ ቀድሞ የሄዱት ወንድሞች፣ እህቶች፣ እናቶች፣ አባቶች ወደ ተዘጋጀላቸው ወደዛ ስፍራ ነው። መጽሐፍ ምን አለ? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሁለተኛ ወደ እናንተ እመጣለሁ፣ ወስዳችኋለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ተመዘገበ ቃል። እስኪ ቃሉን አብረን እንበለው። ልባችሁ በሉ እስኪ ሁላችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ምን አዘጋጅ ዘንድ? እግዚአብሔር ምን ይላል? ያዘጋጃል። እግዚአብሔር ምን ይላል? ምን አዘጋጅላችሁ ዘንድ እሄዳለሁ። በቃ ክርስቶስ ሥጋውን ቆርሶ ደሙን አፍሶ ጎኑን በጦር ተወግቶ እጆቹን በሚስማር ተቸንክሮ ለእያንዳንዳችን ስፍራ አዘጋጅቷል። እግዚአብሔር ያዘጋጃል። መጠቅለያ ወይ ስፍራ የት ነው? ስፍራው በሰማይ ነው። በዚህ ምድር መኖሪያ ባይኖራችሁ አትጨነቁ። ኮንዶሚኒየም የለኝም ብላችሁ አትጨነቁ። በሰው እጅ ያልታነጸ ሕንፃ፣ በሰው እጅ ያልተሰራ ቤት፣ የዘላለም መኖሪያ እግዚአብሔር በሰማይ ለሁላችንም አዘጋጅቷል። አመስግኑ። ጠላት ዲያብሎስ ይፈር። ከፍ አድርጋችሁ መድኃኔዓለምን አመስግኑ። እስኪ በሰማይ ነው መድኃኔዓለም
መኖሪያ ስፍራ አዘጋጅቶልኛል። ስሞት የሚሄደው ወደ ተዘጋጀልኝ መኖሪያዬ ነው። እግዚአብሔር ለዛ ክብር ሁላችንን ያብቃል። በቃ ከናፈቅን እሱን እንናፍቅ። ካመሰገናችሁት ከፍ አድርጋችሁ አመስግኑ። ከናፈቅን እሱን ነው እንጂ ምድር ድንኳን ናት። ድንኳን ለሐዘን ቤት ውስጥ 3 ቀን ቢበዛ 4-5 ቀን ይተከላል። 3 ቀን 4 ቀን ሲያልፍ ድንኳኑ ምን ይላል? ሕይወታችን እንደዛ ነው። ዓለም እንደዚህ ነው። በድንኳን ነው የተመሰለችው በመጽሐፍ ቅዱስ ታልፋለች። እኛ ግን በሰዎች ያልተሰራች ያልታነጸች መኖሪያ በሰማይ አለ። ክርስቶስ ያዘጋጀልን ለንጹሐኖች እግዚአብሔርን ለሚፈሩት በሥርዓት በአገባብ ለተመላለሱት ንስሐ ለገቡት ቅዱስ ሥጋውን ክቡር ደሙን ለተቀበሉት አሜን ለነሱ የተዘጋጀች ናት። ተበስብሶ መግባት አይቻለም። ገበጭ አይቻለም። ዛሬ ልከኞች አመፀኞች ሆኑ ንጹሕ ደም ያፈሱ ወገኖች እነሱ አያገኟትም፣ አያወርሷትም። እግዚአብሔርን የሚያውቁ ያመኑ የተጠመቁት ግን የሚወርሷት መንግሥተ ሰማያት ተዘጋጅታለች። እግዚአብሔር ለዛ ክብር ሁላችንን ያብቃ። እስኪ እግዚአብሔር ሆኖ ያዘጋጃል። ምን ይላል? ሁሉን ያዘጋጀው ማለት ነው። ሁሉን ያዘጋጀው ማለት ነው። ጤና ላጣን ጤናውን ማን ያዘጋጃል? ፍትህ ላጣን ፍትሁን ማን ያዘጋጃል? ልጅ ለሌለን ልጅ ማን ይሰጠናል? ሁሉን ማን ያዘጋጃል? እኛ እንደ አብርሃም እምነት እንደ ይስሐቅ መታዘዝ ብቻ ነው ከኛ የሚጠበቀው። የአብርሃምን እምነት የይስሐቅን መታዘዝ እግዚአብሔር ለሁላችን ያድልን። የሁላችን መጨረሻ እግዚአብሔር ያሰጥ ለሰው የሚሳነው ለእሱ ግን ዘምሩላችሁ ለሰው የሚሳነው ለእሱ ግን ይቻላል። ማዳንና ጥበብ ኃይል በእጁ ሆኖ ለሰው የማይቻል ለእሱ ቀሊል ሆኖ ፈጥኖ ይጎበኛል የምስኪኑን ጓዳ ፈጽሞ አይዘገይም ጌታ ሲሰናዳ። እግዚአብሔር ያለው የሚሳን በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻግር ለሰው የሚሳነው አንዱን የሻረን አንዱን የሾመ የተዋረደው ክብር የሸለመ በኋላ ያለውን ከፊት አሳልፎ በጎ ቀን ያመጣል ጨለማውን ገፎ። እግዚአብሔር ያለው የሚሳነው የለም በዙፋኑ ጸንቶ ይኖራል። ማዕበሉን ከፍሎ ዘምሮ ሕዝቡን ያሻግራል ለሰው የሚሳነው የለም። እንደ ቋጥኝ ቢከብድ የሕይወት ፈተና ሰውን የሚያጸና አምላክ አለንና ደስ ያሰኛል እርሱ መከራን አጥፍቶ ታግሶ የቆመ ማን አፈረ ከቶ። እግዚአብሔር ያለው የሚሳነው በዙፋኑ ጸንቶ ከፍ ድምፃችሁ ነው። ማዕበሉን ከፍሎ ሕዝቡን ያሻግራል ለሰው የሚሳነው ለእሱ ግን ይቻላል። ለሰው የሚሳነው የሚያስፈራ ጊዜ ቢመጣ ክፉ ቀን እናልፋለን እኛ እግዚአብሔርን ይዘን ወራት ከብዶባቸው ያጎነበሳቸው ታሪክ ሆኖ ያልፋል እግዚአብሔር ሲያያቸው። እግዚአብሔር ያለው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻግራል ለሰው የሚሳነው የሚያስፈራ ጊዜ በሁላችሁ የሚያስፈራ ጊዜ ቢመጣ ክፉ ቀን እናልፋለን እኛ እግዚአብሔር
እግዚአብሔርን ይዘን ወራት ከብዶባችሁ ያጎነበሳችሁ ታሪክ ሆኖ ያልፋል። እግዚአብሔር ሲያያችሁ እግዚአብሔር አዳነ የሚሳነው ነገር በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉ ከፍሎ ሕዝቡን ያሻግራል። ለሰው የሚሳነው ለእሱ ግን